በዓለማችን ላይ አብዛኛው ሰው ጋብቻን እንደ ቤተሰብ መሰረት ይመለከታል። ነገር ግን በቻይና ውስጥ የሚኖሩ ሞሶኦ የተባሉ ጎሳዎች ከሌሎች ህዝቦች በጣም የተለየ ኑሮ ዘይቤ አላቸው። ይህ ጎሳ በሉጉ ሐይቅ አካባቢ ለብዙ መቶ ዓመታት ኖሯል። ዓለም አቀፍ ትኩረትን የሳበው ግን አንድ ልዩ ባህል ነው። ይህም ዎኪንግ ሜሬጅ የሚባለው ስርዓት ነው። በዚህ ማህበረሰብ ውስጥ ወንድና ሴት እርስ በእርሳቸው ከተዋደዱ እንደ ሌሎች ሰዎች ሰርግ አያደርጉ። ወንዱ በሌሊት ወደ ሴቷ ቤት ሊሄድ ይችላል፣ ነገር ግን በጠዋት ወደ ራሱ ቤተሰብ ይመለሳል። ሁለቱም በተለያየ ቤት መኖራቸውን ይቀጥላል። ይህ ስርዓት ብዙ ሰዎችን ያስደንቃል። እንግዲህ አሁንስ ልጆች ማን ያሳድጋል የሚለው ጥያቄ ይነሳል። በሞሶኦ ጎሳ ልጆች በእናታቸው ቤት ያድጋሉ። አጎቶቻቸውም በእንክብካቤያቸው ውስጥ ትልቅ ሚና ይጫወታሉ። ሌላው አስገራሚ ነገር ደግሞ ይህ ማህበረሰብ በሴቶች የሚመራ መሆኑ ነው። ቤተሰቡን የምትመራው ብዙውን ጊዜ እናት ወይም አያት ናት። መሬት፣ ቤትና ንብረት ከትውልድ ወደ ትውልድ በሴቶች መስመር ይተላለፋል። ለዚህም ብዙ ጊዜ የሴቶች መንግስት ተብሎ ይጠራሉ። ይህ ባህል ለዘመናት ቢቆይም ዛሬ ግን ቱሪዝምና ዘመናዊ አኗኗር ተጽዕኖ እያሳደረባቸው ነው። አንዳንድ ወጣቶች መደበኛ ጋብቻን መምረጥ ጀምረዋል። ነገር ግን ብዙዎቹ አሁንም የአባቶቻቸውን ባህል ለማስጠበቅ ይጥራሉ። ስለዚህ ጥያቄው ይሄ ነው። ጋብቻ ሳይኖር ለብዙ መቶ ዓመታት የቆየ ማህበረሰብ እንዴት ሊኖር ቻለ? የሞሶኦ ጎሳ ታሪክ፣ ባህልና ማህበረሰብ ከአንድ ቦታ ወደ ሌላ ቦታ ምን ያህል ሊለያይ እንደሚችል ያሳያል። እርስዎ በዚህ ጎሳ ውስጥ ቢኖሩ ይህን አይነት ግንኙነት ስርዓት ይቀበሉ ነበር? አስተያየቱን በኮመንት ይጻፉ። ለተጨማሪ አስገራሚ የዓለም ታሪኮች ቻናሉን ሰብስክራይብ ያድርጉ።